እዚህ ውስጥ ይገኛሉ ማብራሪያ እንዲሰጡን ስለ ወቅታዊ ሁኔታ አቶ ጌታቸው እንኳን ደህና መጡ አመሰግናለሁ መልካም አሁን በትግራይ ላይ የተሰነዘረው ወረራ በመመከት ረገድ ያለው ሁኔታ ምን ይመስላል ትግራይ ላይ የተጀመረው ወረራ ያው የቆየ ቢሆንም 3 አመት ኦልሞስት የሞላው ቢሆንም በተግባር ግን በአካል ፊዚካል በአካል ወረራ የተጀመረበት 21ኛ 3ኛ ሳምንቱን ይዟል ማለት ነው ከመጀመሪያው ጀምሮ ትግራይ ውስጥ ያሉት የመከላከያ ኃይሎች ልዩ ፖሊስ ሚሊሻ ህዝቡ ይሄን ወረራ ለመመከት ብዙ እንቅስቃሴዎች ሲያደርጉ ቆይተዋል ጠላት ትግራይ ማንበርከክ ከማንኛውም ኃይል ጋር ሰራለሁ ብሎ በማመኑ አብይ አህመድ ከኢሳያስ አፈወርቂ ጋር የሚጋሩት የጋራ ህልም አለ የተወሰውም ህልም ቢሆን ማለት ነው እሱም ለትልቅነታቸው አካባቢው ገዢ ለመሆን አድራጊ ፈጣሪ ለመሆን ያላቸውን ፍላጎት የሚያደናቅፉ የሚሏቸውን ኃይሎች ማስወገድ ነው አብይም ለኢሳያስም የህልማቸው አደናቃፊ ሆነ ኢሳያስ በደንብ ህልሙን አደናቀፈበት ለማለት በቂ ምክንያት አለው ምክንያቱም ፈርዖን ለመሆን የነበረው ፍላጎት ያደናቀፈ ቲፒኤልኤፍ የሚመራው መንግስት ነው ብሎ ያምናል እሱ ብዙ የሚገርም አልነበረም አብይ ግን ቲፒኤልኤፍ ድጋፍም ጭምር ነበረው አዘማረ ፋክት ግን ያው ህልምህ የተወሰው ሲሆን የሚፈጠረው ችግር ነው የሚመስለኝ ስለዚህ እንቅፋት ነው ብሎ አመነ ስለዚህ ከቲፒኤልኤፍ ጋር ከመስራት ያገርህ ነው የሚባል ከመስራት ይልቅ ከማን ጋር መስራት የፈለገው ኢሳያስ ጋር ሆኖ ጦርነት ካወጀ ቆይቷል አሁን ቅርብ ጊዜ የተጀመረው አሁን 3 ሳምንት የሆነው ጦርነት አክቹዋል ጦርነት ነው ይሄን ለመመከት ሁሉም ኃይሎች የትግራይ ኃይሎች ሁሉም ህዝቡ በተቀናጀ መልኩ ሲመክቱት ቆይተዋል ጠላት አለኝ የሚለውን በሙሉ ኃይል ነው እዚህ አካባቢ መጣው ማስረጃ ማለት እንትን ለማብራራት ያክል ኢሳያስ ኤርትራ ውስጥ አሉ ከሚባሉት ክፍለ ጦሮች ማለት አቅማቸው ይዳከም ማይዳከም 50% በላይ የሚሆኑትን ኦሬዲ ያሰልፋሉ ስለዚህ ሙሉ በሙሉ የኤርትራ ጦርነት ነው ትግራይ ውስጥ እየተደረገ ያለው አብይ ሌላው ከትግራይ ውስጥ ባለው ሌላው ኢትዮጵያ ክፍል ውስጥ የነበሩ ሁሉንም ክፍለ ጦሮች እዚያም ተዋቸዋል የቀረው አንድ ክፍለ ጦር ነው ማለት እንዳውም ከትናንት ወዲያ 22ኛ ክፍለ ጦር ያልመጣ መስሎ ነበር 22ኛ ክፍለ ጦር አምጥቶት ከወለጋ ተነስቶ ከወለጋ ከመተከል ተነስቶ እሱም ያው ዋጋውን አግኝቷል ማለት ነው እሶበኛው ኩል የመመከት ስራው ኢሳያስም ቂም አለው በጣም የቆየ ቂም አለው አብይም ቂም እንዴት እንዳመጣ ባላውቅም ቢያንስ ግን እንቅፋት ይሆንኛል ብሎ የሚያስባቸው ሰዎች ለማጥፋት ያው ሁለቱም የጋራ የሚመስል ጠላት ፈጥረው እየተንቀሳቀሱ ነው እስካሁን እያደረግነው ያለው እንቅስቃሴ አንዳንድ እኛ ትንሽ ኃይል ነው ያለን ትንሽ ኃይል ይዘን አንዳንድ ቦታዎች ላይ ሂማን ዌቭ ታክቲክስ ነው የሚጠቀሙት በጣም የሚያሳዝነው ለአብይ አጀንዳ መሳካት ማዕበል የሰው ማዕበል ማለት እየገፉ የተኮሱ እንዲተኩስ የሚያደርጉት ኃይል ማለት ነው እና ብዙ ሰው ነው የሚጠፋው ብዙ ሰው ነው የሚያልቀው በጣም ነው የሚያስደነግጠው ሰው አሁን የመመከት ስራችን ህዝብ ልዩ ፖሊስ ኃይላችን ሚሊሻችን ተቀናይተው የጠላትን እንቅስቃሴ ያከሸፉ ነው ጠላት ለምታውቀው ያናኑ ከተማ ላይ ኃይል እናስቀምጥ አንችልም ከተሞች የመግባት ከተሞችን የመዝረፍ ፍላጎት ለምሳሌ ኤርትራ ሰራዊት የኤርትራ እንኳን ማለት ይከብዳል የህግደፍ ሰራዊት ነው ማለት የህግደፍ ሰራዊት ሲገባ መድፍ ይደበደብና ከተማ በጣም ይቀጠቀጥና ትንሽ ቆይቶ በሁለት አውቶቡስ የሆኑ እንትኖች ድሮ ጥሮታ ወጡ ምትላቸው መኪኖች ይመጣሉ የቤት በር ገንጥሎ ነው የሚሄዱት ሆቴል ያፈርሳሉ ማለት አብይ አህመድ ኢትዮጵያን ማራሉ የሚል ሰው የኤርትራ ወታደሮች የህግደፍ ወታደሮች ይሄን የሚፈቅድበት ምክንያት የጋራ ጠላት ስላገኙ ነው ስለዚህ ይሄን እነዚህን መንታ ጠላቶች የመመከት እንቅስቃሴ ያደርግና ይመጣ ነው ቤተሳካ ውጤት የሚያስመዘግብ ነው
የአብይና የኢሳያስ ወረራ ምን ትርጉም ነው ሊኖረው የሚችለው? ትርጉሙ ምንድነው? ካልተገታ የተውሶ ህልም ያላቸው ሰዎች በሙሉ ተሰብስበው ህዝብን ካላንበረከክ በስተቀር አላማችን አይሳካም ብሎ የሚያምኑበት ሁኔታ ይፈጠርና በተለይ ህልማቸውን ለማሳካት ሲባል በ10 ሺዎች በመቶ ሺዎች ምናልባትም በሚሊዮኖች የሚቆጠሩ ወጣቶችን ለአደጋ የሚዳረጉበት መንገድ የሚቀጥል ነው የሚሆነው። አሁን ያየን ያለነው እሱ ነው። ለሰዎች ህወሓትን ካላጠፉ እንቅልፍ የላቸውም። የትግራይ ህዝብ ካላንበረከኩ እንቅልፍ የላቸውም። ያንን ለማድረግ የሚያስችላቸውን ስራ በሙሉ ሰርተዋል። የቀረው ነገር ምንድነው? ገና ምን ያየው ነው የሚሆነው። እንዳልኩ አብይ አህመድ ኢትዮጵያ ውስጥ ከትግራይ በስተቀር ሌላው ኢትዮጵያ ውስጥ አንድ ሜካናይዝድ ክፍለ ጦር አለ። ይኑር አይኑር ማላቀው ምናልባት እሱንም ነገር ሊያመጣው ይችላል። ያው እሱም ዋጋውን ያገኛል ማለት ነው እንጂ ሌላ ምንም የሚፈጠር ነገር ያለ አይመስለኝም። እና እነዚህ ሰዎች ለነሱ ህልም መሳካት ቀነቀጠሮ ይዛሉ። ለቀነቀጠሮ መሳካት ሲባል የሚሰውት ወጣት፣ እናት፣ ሽማግሌ፣ አገር ይሄን ከመስዋዕት ወደ ኋላ ነው። እና የነዚህ ሰዎች ጥምረት ምስራቅ አፍሪካን እንደ ምስራቅ አፍሪካ የሚያተራምስ ኢትዮጵያ ግን እንደ ሀገር ክብሯን ያዋረደ ግንኙነት ነው የፈጠሩት። ጠላት እርቅ ያላወረደ መንግስት ከአብይ ጋር ስለተቀራረበ ተብሎ አብይ የኢትዮጵያን አንድ ነገር አለው። አንድ ምሳሌ 21ኛ ክፍለ ጦር የሚባል ዛሬ ኮምፕሊትሊ ደመሰስ ነው ክፍለ ጦር አለ። 20ኛ ክፍለ ጦር አድ ማዕለል የሚባል ቦታ ላይ የሚገርም ስራ የሰራ ክፍለ ጦር ነው በኢትዮ ኤርትራ ጦርነት ጊዜ። የህግደፍ ጀነራሎች በትዕቢት ኢትዮጵያውያንን እናንበረክካቸዋለን ልክ እናስገባቸዋለን ሲሉ ሲፎክሩ ፎከራቸው መና ያስቀረ ክፍለ ጦር ነው። አሁን በትግራይ በህግደፍ ኮሎኔሎች እየተመራ ትግራይን ሊወር መጣ። ከነ ሄሊኮፕተሩ ከነ ታንኩ ዶጋ መዶ ነው ቀረዚ። ሀፍረትም ነው የሚሰማኝ። ኢትዮጵያን በክብር ያስጠሩ ክፍለ ጦሮች ሳይቀር የአብይ አህመድ ጉዳይ ላይ ርዕስ አይደለም። 21ኛ ክፍለ ጦር ሲባል በነገራችን ላይ ያዘውም የነበረ ሰው ያለ እዚህኛ ጋርና የኢትዮጵያን ክብር ከፍ እንዲል ሰንደቀው እንዲውለበለብ የሰራ ክፍለ ጦር ያኔ ልካቸው ማሳያቸው ኮሎኔሎች እየታዘዘ የራሱን ህዝብ ሊወጋ መጥቶ ዶጋመድ ሲሆን ከማየት የበለጠ የሚያሳፍር ነገር የለም። ይሄው ነው ውጤቱ ነው ማለት። የቀን ቀጠሮው ካነሱ ዘንዳ የዛሬው የጦር ውሎ ዜና አጋራ እንጣጥረው ቢነግረው አብይ ቀን ቀጠሮ በጣም ይወዳል። ምንድነው ንጉስ ሆናለሁም ጠቅላይ ሚኒስትር ሆናለሁም የሚሉት በቀን ቀጠሮች የሚቀነቀኑ ነገሮች ናቸውና ለነጮቹ ቃል የገባ ይመስለኛል ወይ ለሌሎች ተጽዕኖ ላደረሱበት። ባለፈው ሰኞ መጨረስ የፈለገ መስሎ ነበር። ባለፈው ሰኞ አልተሳካም። ኢሳያስም ይፈልጋል። ኢሳያስ በነገራችን ላይ ግንቦት መጨረሻ ሰኔ መጀመሪያ 91 ዓመተ ምህረት ላይ ሰኞ ባድመ እንገናኝ የሚል ቲሸርት አሰርቶ ሰራዊቱን አዝብቶት ነበር። ኮምፕሊትሊ ከጨዋታው ወጣ። ሰኞ ባድመ እንገናኝ ብለህ ጦርነት አይደረግም። ጦርነት በሚፈጠረው ዳይናሚክስ ነው የሚወሰነው። ውጊያ ስትጀምር ኦኬ የጠላትን ኃይል ትገመግማለህ፣ የወገንን ኃይል ትገመግማለህ። ይሄን አረግ ይሄን ካረኩ በዚህ ሰዓት ጨርሳለሁ ነው የምትለው። ሰኞ ካልክ ግን ያለቀው ይለቅ ነው የምትለው። ለሰው ልጅ ደንታ የለም ነው ኢሳያስ ያረጋትን ያኔ በ10 በጣም ያሳዝን ከ10 ሺህ ማያንስ ወጣት ያለቀበት ነው ያ ጦርነት። ሰኞ መገባት አለብን ስላለ እልህ ስለገባ ራሱ ባድመ ተያዘች ማለት ፀሐይ አጠልቅም ማለት ነው ብሎ የሌለ ወሬ ስላወራ ያችን ስተት ከማረም ይልቅ አሳያቸዋለሁ ብሎ ጀምሮ በዛም ከናጠፋ አሁን አብይ ልክ ላይክ ፋዘር ላይክ ሰን ነው የሚሉት ፈረንጆቹ። ከኢሳያስ ሌላ ቁም ነገር ከመማር ይልቅ ምርጫ ለማካሄድን አሁን ሁለተኛ ደግሞ ሰኞ
መቀሌ ገባለሁ የሚል የሆነ ቃል ገብቷል ማለት ነው በየጊዜው 72 ሰዓት ሲጨምርልን ያው እኔም አለው ሳልያዝ ማለት ነው በየቀኑ 72 አሁን ዛሬ ነው ትናንት ጨምሯል አሉኝ እንደገና 72 ሰዓት የጨመረበት ምክንያት ምን ሆኖ ነው ሰኞ መግባት ፈልጎ በሺዎች ካስፈጀ በኋላ እንደማይሳካ ሲታወቅ አሁን ዛሬ የላካቸው በጣም ነውር በሆነ መንገድ ነው ውጊያ ከሚደረግበት ቦታ ቆረጣም ሆኖ ነው መሰለኝ ግን ደጀን የሌላቸው ሰዎች በማያውቁት አካባቢ ገብተው ጥቂት በሚባል ኃይል ነው ኮምፕሊትሊ ዲስሚትድ የሆኑት ኮምፕሊትሊ እንዲጠፉ የተደረጉት የነዚህ ወጣቶች ህይወት ለአብይ ደንታው አይደለም የኤርትራውያን ወጣቶች ሽማግሌዎች አሉ እድሜ ልካቸው ወጥተው ማያውቁ 29 ዓመት ከምሽግ ወጥተው ማያውቁ ሰዎች የነሱ ሞት ለኢሳያስ ደንታው አይደለም ሰኞ መቀሌ እንገናኛለን ቀጠሮ ነበራቸው ማለት ነው ወይ ለነጮች ቃል ተገብቷል ማለት ነው ይሄ እስከመቼ ይቀጥላል የሚለው ነገር ነው አሁን መቀሌ ገባ የኔ ርዕስ አይደለም አዘማረ ፋክት አሁን ይሄ ኃይል ትግራይን ማስተዳደር አይችልም ዳትማቻ ከናሽሩ መቀሌ እኮ በሄሊኮፕተር ሰዎች ሊያስወርድ ይችላል ዋት እና ወረዳ ጠርቶ በቃ ካሁን በኋላ እኔ ነኝ ሊላቸው ነው ግጅስ ዳዝ ሜክ ሴንስ እና ቀነቀጠሮው ለማፍጠን አሁን 72 ሰዓት የጨመረው የሚቀጥለው 2 ቀን ተከታታይ ጥቃት መጠበቅ አለበት ሚቻል ከሆነ ለማየት ሌላው አይደለም አሁን ሁሉም ጀነራል ይነሳ መቀሌን በታንክ ከበድ ነው ይላል እኔም መላልሳለሁ መቀሌ ዙሪያው ስራ ስላለብኝ ወደ ይላል ታንክ ስላለ ስለሌላ አይደለም ሊመጣ ይችላል ምንም ርዕስ አይደለም እሱ ደርግ እኮ ትልልቅ ዘመቻዎች አድርጓል ትግራይ ውስጥ ብዙ ከተሞችን ይዟል ደርግ ከተሞችን ይዞ አስተዳድሮ አያቅም ይችን እንኳን መማር እንዴት ያቅተዋል ብራዘር አብይ ይችን እንኳን መማር ከኢሳያስ ቁም ነገር ተምሮ አያቅም ይችን ነገር ሰኞ ቀጠሮ መሰረት ሲራዘምበት ከዛ 72 ሰዓት ጨምር ያለው ሲል አሁን ዛሬ ሰኞም ሳያመልጠው አልቀርም እንደገና ሌላ ሰኞ ነው የሚለው ወይ ሮብ ነው ሐሙስ ነው አሁን ርዕሳችን አይደለም ይሄ ቀነ ቀጠሮ የመጥቀስ አባዜ ላንተ የውሸት ህልም ሲባል ንጹሃን ኢትዮጵያውያንን የምትማግድበት ራያ ላይ አንድ ቦታ የሚደረግ ውጊያ በተደጋጋሚ የኛ ሰዎች በጣም የሚያዝኑት ከኋላ የኤርትራ ዋጊዎች አልቻሉም እነዚህ የኮሎኔሉ ሰዎች አልቻሉም ነው የሚሉት ኤርትራዎች ራዲዮን ጠልፋለን እኛ የኮሎኔሉ እንስሶች አልቻሉም ነው የሚሏቸው ስለማይፈልጉ ነው ትግራይ ሄደህ ምን ምክንያት ተገኘ ብለህ ነው ግጠም ምትለው ኢትዮጵያን ሰራዊት ሶሞጋት አይፈልጉም ከዛ በኋላ እየተኮሱባቸው ይዋጋሉ ከኛ በኩል የሚተኮስ ዶሽቃ ያሳርራቸዋል ከዛ በኩል ለምን ሸቻችሁ ተብለው በጥይት ያራሉ አስከሬን ስላላሳየው ሰው ማይነቃ ከሆነ ችግር ነው እያንዳንዱ ቤት ያውቀዋል ምን ያክል ሾች ለአብይ ቀነቀጥሮ መከበር ሲባል እየተሰው እንደሆነ እና የቀነቀጥሮ በሽታ ከኢሳያስ የወረሰው በሽታ ነው የሚያሳዝነው ግን በርካታ ሾች ወንድሞቼ ነው የቀኑ ያጣዋለሁት በዚህ የተምታታ ህልም ምክንያት ካሁን በኋላ ጦርነቱ ምን መልክ ይያዝ ሊሄድ ይችላል በትግራይ በኩል ምንድነው ያልን ያለ ነው የህዝባዊ ጦርነት ነው አሁን ዛሬ ሰምተህ ከሆነ